ማለት የመጨረሻ በቃ ህይወት መውደቂያ ሲያጣ የወደቀው እኮ 150 ኪሎ 300 ፓውንድ የሆነች ሴትዮ ላይ ወድቀ ዛሬ ሰው መስለ እንግዲህ አስቧል። ከአንተ ያንን ቆሻሻ የጠባህ የላስክበትን አፈር የኢትዮጵያን ህዝብ ረጂጂ በመድኃኒዓለም ልጆች አለን። ምክንያቱም ምን አይነት ክርፋትና ቅናትና የጠነ ቻይና በጠብስ ኖሮ ዛሬ ጂጂ እንደዚህ አታወራም ነበረ። ይሄንን ጭጭ አለ እንደው ይሄን ቻይና ጠብሼ ቢሆን ዛሬ ይሄ ቲክቶኳን አዘጋል። ኧረ ተይ ጂጂ ተይ ጂጂ፣ እኛ አንድ ፍሬ ልጆች እየተበላሸ ነው። አሁን መላስ መብላት ምን ጉድ ነው? ተነሳ እንደ ወንዶቹ አንድ ቀን እኔ 15 ዓመት እንግዲህ ቀላል ነገር አይደለም። 15 ዓመት እኔ አንድ ቀን ስራ ቦታ ላይ አላየሁ። እኔ ግን ከ15 ዓመት በፊት ስታውቀኝ የአንድ ሱቅ ሳይሆን የሁለት ሱቅ ባለቤት ነኝ። አቤት ጂጂ፣ የሁለት ሱቅ አንተ ቁጭ ብለህ ያለህበት ሀገር፣ አንተ ቁጭ ብለህ ለምፈልገው አላማና ነፃነት ለምፈልግበት ሀገር ባንክ ካርድ ይዤ ተነስቼ የሚሄድ ሴት ነኝ። ካለማንም ሚዲያ የለኝ። የኦሮሞ ህዝብ አይረዳኝ ምናምን አይረዳኝ ለአላማዬ ማለት ነው። አንተ አረ ደግሞ ነገር ከኦሮሞች ደግሞ ረድተናል ብለው እንዳይመጡ። እኔ እኮ ቲክቶክ እኮ ተይ ጂጂ ይሄ ማህበረሰብ እኔ አንድ ኦሮሞ አልረዳኝም እስቲ አካሲጃዴ እያሉ ደግሞ ተከታትለው መጥተው ደግሞ እኛ ረድተናል ቢዴና ሰጥተናል እያሉ እንዳይመጡ። እኔ የሚሰማኝ የቲክቶክ ነዋሪ ከባድ ነው ብዬ ነው። 15 ዓመት አንዴ የቀየርክ ኦኮቴ ነው አንተ ማለት ኦኮቴ ማለት የምታቆሻሻ ማናችንም በምንፈልግበት ሰዓት አፍ ላይ ሸንተን እኔማ 5 ሳንቲም እኮ እኔ እኮ ያንተ እኮ አፍ ላይ የሚሸናል። አቤት ጂጂ እኮ ኬት አማርኛው እንደምታወጣው አፍ ላይ ሸንተን አፉ ላይ አላቅም ነበር አፍ ላይ እንደሚሸና ፖፖ ላይ እንጂ። እሺ ይሁን ከአንተ ጋር ራሱ አራብሃለሁ። ምንድን ነው ሴትዮዋ ምንድን ነው ጂጂ ምንም የማትሰማ እንዴ? ሚዩት አድርጌ ስመለስ መሽናት፣ ሚዩት አድርጌ ስመለስ ሽክሸካ መላስ እንዴ? አንተ ምስክሬ ነው። አንተ ማንንም ወንድ እኮ የመናገር እኮ ሞራል የለህም። እሺ ከአንተ የባሰ ወንድ ካለ በዚህ ምድር ላይ አንደኛ አንድ አሳማ ብቻ ነው። አሳማ ብቻ አትሊስት እንዳንተ በሶሻል ሚዲያ ተዘፍዝፈው የሚናገሩ ወንዶችን ያላየው ያ አብረው የነበሩ በሙሉ ኧረ ጂጂ ጠላለት ተላላፊ አጠገብ ያሉ ቅጥቀጣማ ከተጀመረ ጂጂ አሁን እኮ ስድ ንባብ ሆነብን እኮ። ፊትሽን እያሳየሽ ውሃሽን አስቀምጠሽ የሚጎረስ አብይ ሰውዬ አደንዝዞ ሊገለኝ ነው። የሚጎረስ አንዴ ቆይ ልዝጋው ቆይ ጋይስ እያሳበዱኝ ነው። አላስቆማሉኝ ጌም ምን ጉድ ነው? ሌሊቱ ሙሉ ነው የሚሸቅሉት። ተረባችኋል እንዴ የምትጫወቱ ሰዎች? አሁን ጂጂ እየለጠ አሁን ያኛው በዛ በኩል ኮቾሮውን እየገመጠ በዚህ ሶዳውን ይዞ ነው እየለጠለጣት ያለው። ወይኔ አምላኬ! በዚህ ኮቾሮውን ክራከሩን ግምጥ እያደረገ በዚህ ምናምኑን እየቸለሰ ነው። ጂጂ ጠንክረሽ ውጪ፣ ፈርጥመሽ ውጪ። አምላኬ ድብቅ ብለሻል። አበባ ነው የሚታየን፣ ሃይላንድ ነው የሚታየን። ቱር ዝብጥ አድርገሽ ቁጥን ብለሽ ወጥተሽ ሂጂ ግፉ ጋይዝ። የቲክቶክ ነዋሪዎች ወሬ ጠፍቷል ሰሞኑን። ሆዳችን አፋችን ደርቋል። እንሂድ ሆን የህዝብ ሽንት ቤት በሉት፣ የህዝብ ሽንት ቤት በሉ ተብሏል። የህዝብ ሽንት ቤት አቃጣሪ ነው ተነስቶ የሚሸናበት። ኧረ እኔ ገና አልሸናውም፣ ገና ነው ተራዬ ገና ነው። ያታነቃቁ ፖፖ የሆን የህዝብ ሽንት ቤት በሉት። የመምከር የማስታረቅ እዚህ ጋር ቁጭ ብሎ የመምከር አቅሙ የለህም። እሱስ መች ነው? እኔስ በ26 ሺህ ሰው ማለት አስታርቃለሁ ብሎ የባሰ አናክሶ ይጣለ ሊገሉሽ ነበር ያተረፍኩት የምትል እኮ ገዳይማ ከሆንኩ እኮ ወደ ቲክቶክ ነዋሪዎች ስንመጣ ደግሞ አጨብጫቢ ነኝ አገር ያወቀኝ። ቴንኪ በቃችሁ ለይቱ አንዴ አጨብጫቢ ነኝ አገር ያወቀኝ። እሺ ለማን ናቸው የምታግዙትኝ? ቲም ጂጂ እና ደግሞ ያኛው ቀጥሉ። ለማን ናችሁ እንዴ? ማጨብጨብ ማሰራችን ነው። ለማን ናችሁ? ኮመንት ጻፉ፣ አታቋርጮሽ። ምን ነኝና ስሜት ላይ ነሽ? እሺ ለማን ናችሁ ጋይስ? ለማን ናችሁ? አቤት እንዴ እኛ ካላጨበጨበ ማሞቅ ሞቅ ካላረገው አንተ ስነግር ያለው አንተ ምን እንዳልኩ ታውቃለህ? አንተ እያለን እሷን አልነካትም ብያለሁ። ያ ምክንያቱም ታርጌት የምደረገው ስለሆንኩኝ እንጂ እሷን ለመንካት እኔ አቅም አንሶኝ እንዳይመስል በፊት ለፊት በቤንዚል ብትቀ
ብንቀጣጠል እስከነ ልጇ ደስ የምትለኝ ሴት ደስ የሚለኝ በህይወቴ ቢኖር እሷ ናት። አንደኛ መጀመሪያዋ ግን አለማለካት ምክንያት የወደ ጠላት ናት ብያለሁ። ወደ ዮኒ እንሂድ ደግሞ እስኪ ምን እያለ ነው እሱ ደግሞ እሱ ቤት እንኳን ቤት ይገባላል። ወንዴውም በሶሻል ሚዲያ የተዋወቃትን ተለያይ እናቴ ወለደች ተለያይ ምን ገስወ ተለያይ ሀቢባ ቤት ይዘረግፍላል። ሀቢባን አልሰደብካትም? ሀቢባ ቤት ትሄዳለህ እንዲያርጎኝ እንዲፈቱ ሀቢባን ኧረ ዮኒ ግን እንደው በምኑ ነው የቻልክበት? እኔ እኮ አፍራለሁ። አንዱን ከሰደብኩት 8 ቀን በባዶ በሆዴ እንደ ጥይት እንደሚጠጣ ሰው ተኝቼ አሳልፍ ያንን ታሪክ ነው በ8ኛው ቀን አፌን ጥርግርግ አድርጌ የምመጣው። እንዴት ነው የምትሽሉበት? ነው ቲክቶክ ነው ሀቢባናውን መቼ ዕለት አንቺ ሰካራም አንቺን ብሎ ሙስሊም እያል ወገብ አገዷን አንክታ አለበት ወይ አበስ ከበርኩ የቲክቶክ ማህነር እንኳ እንዴ ተመልሰን እንመጣለን። ኖ የተቀደሱ የአበሻ ሴቶች ያሉ ግን ብዙ አይደሉም። የትኞቹ የተቀደሱ ባለ አክባሪ ምን የሚሉ አበሻ ሴቶች አሉ፣ ብዙ ግን አይደሉም። ጥቀሳቸው እስኪ። አይደሉም ግልጽ ነው የምንነጋገር። ሰውየው አረጀን የቀስቀስ ሊሄድበት አለ። ንገሩትኝ፣ ቶሎ ጻፉለት። ሊሄድበት አለ። ወደ ጂጂ ሄዳለሁ እንዴ? አበሻ የተቀደሰ ሴት አለ? አረጀን ቶሎ አያወራም እንዴ? እችን ፈላጊ ሁላችንም እሱን ፈልገን አይደል እንዴ? የእናንተ ደግሞ በአሳ አውቃችሁ ነው የምትጣሉት። የእናንተ ልዩነቱ አውቃችሁ ነው። ከዚህ ውጭ አንተ የለበትም። አቤት አበስ ገበርኩ። እሺ ቀጥል። ቶሎ በል ሰውዬ፣ መሄድበት አለ። መቻች ጥሩ መኪና ስትነዳ ጥሩ ቤት ሲኖር ምን ሲለ ግስዋል በደንብ አድርገው ያንተን ታላቅነት ያንተን ምንነት ያወሩላል። ታዮ ተመተን ስትቦርቅስ ኮመንት ላይ ነው። ኧረ በማምላክ ተውኝ። ቤታዮ ቶሎ አውራ ብለሃለች ብሎ ይጽፋል። ስለዚህ ወንዶች ቢስማርት በተለይ ሶሻል ሚዲያ ላይ ያሉትን ጸጉሩ በኑ አትመኗቸው። ዊ ጋይስ ቆይ እሱ እየጠጣ ቆጮሮ እየበላ አድሜ ይበላል። አያያይ ወደ ጂጂ ግለት ላይ ነው ያለው። በራሴ ጂጂ ግለት ላይ ነው ያለው። ሻምፓኝ ነው በአንተ ምክንያት ግን አያገባኝም። ሻምፓኝ ማኛ ላይ ከፈትሽ እኮ ስለበለጠች ብቻ ዩቱብ ላይ ስለበለጠች ብቻ እንጂ እኔ ከአንተ ጋር ያላትን ጸብ አላውቅም። የዕለት ግጭት ጊዜያዊ ግጭት ምናምን ነገር ራስ ጋ ብለን የተጋጫችሁት ግን ለምንድን ነው? እኔ ለአንተ ብዬ ገና ለገና አክሌን ታውቂያለሽ። እኔ በጣም አንዳንድ ጊዜ ጂጂ በጣም ታኛለ የተሻለ ጭንቅላት አለ ስል በምክንያት ነው። ኦኬ የተሻለ ጭንቅላት ምክንያቱም በእኔ ኬዝ ነው አርጅተዋል። እኔ ምንም በእኔ ኬዝ አለ በሉ ለወጣቱ ልለቃቁ ቤንዚል ታርከፍክፈው በሉ ለወጣቱ ልልቀቁ። ታዘብኳቸው እዚህም እዛም ቤታየው ጋይዝ ሲያወሩ ቀስ ቅርዝስ እያሉ ነው የሚያወሩት። በሉ ለወጣቱ ልቀቁ። ተነቀባችሁ እንዴ? ጂጂ አንቺም ቶሎ ማውራት አቆምሽ። እኔ ግን ከአንተ ጋር ግን ያላትን ነገር ግን አላውቅም እንዴ። አንድ ሰው እኮ መወንጀል ካለበት ራሱ በሰራው ወንጀል እንጂ ባልሰራው ወንጀል አይደለም። የእውነት ተጣልታችኋል ወይ? እኔ ጥያቄ የአይን ልክ በቃ ለጂጂ አድርሱልኝ። የእውነት ተጣልተሻል ወይ? ይሄ ማህበረሰብን ግራ አታጋቡ። የእውነት ተጣልታችኋል? ዳግም ላትታረቁ ነው ወይ የምትጣሉት? ሚስጥር እየተወጣጣችሁ ነው ያላችሁት። ዳግም አትታረቁም ወይ? ድራማ። እኔ እኮ ግራ ገባኝ እኮ ጋይስ። እኔ እኮ ተቸገርኩኝ። አልተጣሉም ወይስ ተጣልተዋል? ለምን በዚህ ልክ ሽንት ቤት ሂዱና ሽኑበት። እሱ ደግሞ ቱናን ትንሽ ይሸታል። ይህ ሁሉ ነገር ጋይስ፣ ይህ ሁሉ ተባብሎ አልተጣሉም እንዳትሉኝ። ወይኔ ቲክቶክ ነዋሪ።
እሺ ቆይ ጋይስ ምንድን ነው ጥቅማቸው? አሁን እሺ ጥያቄ ልጠይቃቸው። አሁን ለምሳሌ እኔ ሶሻል ሚዲያ ላይ እዚህ እየለፈለፍኩ ነው፣ ሰው አለ ምናምን አይደለ? 3000 ሰው አለ እየለፈለፍኩ ነው። ምንድን ነው ጥቅሜ? የውሸት የምጣለው ራሴን የምወራረደው ምናምን። እሺ ዩቲዩብ ላይ ጥቅም አለው ጋይስ፣ ዩቲዩብ ላይ ጥቅም አለው። የምትጣሉትን ዩቲዩብ ላይ ስትጣሉ ገንዘብ ይሰጣችኋል ምናምን፣ ዩቲዩብ ይከፍላችኋል ልበል። አሁን እኔ እንደዚህ ስለፈለፍኩኝ 3000 ሰው፣ ኧረ እኔ ጥቅሙን ንገሩኝ። እኔ ማርያምን እኮ እኔ ምንም ጌም ብቻ ስትጫወቱ ነው ጥቅም ያለው። ጌም ስትጫወቱ ሰው ጊፍት ይሰጣችኋል። እዚህ ጋር ጊፍት የሚሰጠኝ ካለ ቁጭ ብዬ የሚወደኝ ዝም ብሎ ጊፍት ሰጥቶኝ ይሄዳል። ሌላ ከዛ ሌላ ጥቅሙ ምንድን ነው? ላይቭ ላይ እንደዚህ መረካከስ። እስቲ በመቤቴ ንገሩኝ፣ ምንድን ነው ጥቅሙ? እንገሩኝ። እኔ ማላውቀው ከሆነ ማምላክን ንገሩኝ። እኔ አሁን እዚህ ጋር ይኸው 3000 ሰው አለ። ከአንድ ሰው ጋር ዝም ብዬ አንተ ግማታም ዳቦ የሚሸት ምናምን ብዬ ጥርግ አድርጌ ሰደብኩ፣ ሳይነካኝ ሳይደርስ። የውሸት ነው የምላችሁ። የሆነ ከተጣላችሁ ንዴት ስለሆነ ትሰዳደባላችሁ ለመመላለስ። የውሸት ግን በልበ ውስጥ እንጣላና ምናምን ተባብለው ነው የምትሉ ሰዎች አሁን ውጭ ወጥተው የሚጣሉት እዚህ ቲክቶክ ላይ ጥቅሙ ምንድን ነው? ገንዘብ እኮ አያስገኝላችሁም እኮ ማርያምን። እኔ እኮ አይገባኝም እኮ። ወይ ጥቅም አለ ወይ የሚከፈላለ እይታ ሲታይ ጻፉልኝ በሚካኤል። እኔ ጥቅም ካለው ከዚህ በኋላ በአይነ ቁራኛ ያየኝ ሲፈሳ ራሱ ለምን አባፈሳክ በፈስ ሁሉ ነው የምጣለው እዚህ ቲክቶክ ላይ። ለምን አባፈሳክ ማን አባፈሳ ብሎ እያልኩ ከሰው ሁሉ ነው የምጣለው። እንዴት ሰው የውሸት ይጣላል? እማምላክን እንዴት የሰው የውሸት ይጣላል? አንቺ ግማታ የምትሸጪ ጥንባታ ስም እየተሰጣጡ፣ አንቺ ከካምቦርቋ አህያ የቀልድ ነው። አንቺ መሀይም ደንቆሮ ማትነቂ የቀልድ ነው። ልጆችሽ ማትይዝ ልጆችን ማትይዝ ዘገምተኛ ልጅ አለ የቀልድ ነው እንዴ? እንዴት ሆኖ ከዛ ድራማ ነው። ወይኔ አምላክ ወይ አባስ ከበርኩኝ አልችልም እንደዚህ። እኔ ክብሬ ይበልጠኛል። እማምላክን የውሸት ድራማ ሰርቼ ከምን ክብሬ ይበልጠኛል። የእውነት እለጣለጣለሁ። ቆይ ደርሰን እንምጣ ጋይስ። ይሁን እየሰደበሽ ነው ታዲያ። አህያ ከመራገጥ ውጭ ምን ያውቃል እንዴ? ቆይ የሀገር ጠላትን ብትሆን አልሄድባት። ምክንያቱም ወንጀል መግባት አልፈልግም። ማንን ነው ጂጂ ግን አንዱን ሳትጨርሽ ወደ አንዱ ሄደሻል። ቆይ እኔ እዚህ ጋር ውጭ እስክመጣ ማንን ነው የሀገሬ ጠላት ናት የምትለው? ጂጂ ጋር ሄደው ማለት ነው። ጂጂ ጋር ሄደው ቤታ ምግብና ውሃ ያዥ ብላሻለች። ለምን መሰላችሁ ጋር አሁን ዮኒ እና እሷ እየተጣሉ ነው ያሉትኝ። ሁለቱ እየተጣሉ ነው ያሉትኝ። ያኛውን ገብቼ ሳየው ኮቾሮና ይሄ ወታደር ኮቾሮ እንዲህ ስትሉት እንደ ሻቦላ ሁለት ቦታ የሰው ልጅ ሰንጥቆ ለሁለት ቦታ የሚከፍለው ኮቾሮ አወቃችሁታ? ኮቾሮ ታውቃላችሁ ጋይስ? ኮቾሮ ታውቃላችሁ? የሞተ ሬሳ ቋቋቋቋቋ አርጋችሁ የምታስነሱበት ኮቾሮ። ኮቾሮ አታውቁም መሰለኝ ጋይስ። አይ አታውቁም። እዚህ ኮቾሮ አወቃችሁ? ስትፈልጉ ሁለት ኮቾሮ ይዛችሁ ሳታወጣላችሁ እሱን ኮቾሮ ይዞ በሶዳ እያደረገ በኮካ እያለዋወሰ ነው እየቀጠቀጠ ያለው። በዚህ ጎን ደግሞ መጥቼ ሳይ ጂጂ ብቻውን ይሄም ያህል ግን ውሃ አቁማለች። ለምን ዋሻለ? ቤት አትቀደጂ። አሁን ከካሜራው አጥፍታው ነው እንጂ ይሄን ያላል ውሃው ይሄን ያላል። አኬን የሚያክል ሃይላንድ አስቀምጣ እያወራች ነው። ውሃ እየጠጣኝ ነው። ተመስገን። በደረቁ ከባድ ነው። በዛው ልትወድቂም ትችያለሽ። ግን የሚጎረስ ነገር አለሽ ወይ ነው ጂጂ? ኮቾሮ ባይሆንም እቤት ያፈራውን ቲማቲምን በምን ልውስ አድርገሽ እየበላሽ መጣላት ጥሩ ነው፣ ጥሩ ነው። እኔ አሁን ይኸውልህ ላይ ለፈለኩት ይሄን ሙሉ ምግብ በልቼ ጨርሼ በባዶ ወዴማ ፌንት ነው የምሰራው። የእነሱ እድሜ ምንም ስላለ በዛው ነው የሚሄዱት እንጂ እኔ በማሰብ ነው። ምን አገባኝ ግን በማሰብ ነው። ቆይ ምን አለች? ምግብና ውሃ ያዥ። እነዚህ ልክ ተቀጠቅጥ ነው 8 ዓመት በሙሉ እየበላው እየጠንቼ እንደበላሽ አስመስክረሻል። የወፈርኩት ለበዓል አይተናል። መሶብ ይዘሽ የተለያዩ ዶሮ ወጥ ምናምን ይዘሽ ስትበይ አይተናል። ጠጪ፣ ውሃውን ጠጪ። ቤታ በቪዲዮ ነገር አለ ወሬ ወሬ ዩቱብ ላይ ጠብቁ። በቃ ገና ይሄ ነው መጨረሻው። ይሄ ነው መጨረሻው። አይ ጂጂ
አይ ቤት ታሙኛ ይሄ ሁሉ ጨጓራሽን አቃጥለሽ ሎሚ በላይ እየመጠጥሽበት ይሄ ሁሉ ነገር ተናገረሽ እኔ አውርቼ ለዚህ ማህበረሰብ ሳልጨርስ አንቺ ወደ ዩቲዩብ ልትሄጂ ነው ጂጂ። ኧረ በስመ አብ ወልድ እና ለዩቲዩብ ታዲያ እዛው ሞቅ ደመቅ ሸብረቅ አድርጉልኝ ብትይ እኮ አሽቃባጭ ነበርን። ተያይዘን መተን እዛ እናሽቃብጥ ነበር። ዞረሽ ለዩቲዩብ እኔ ወሬንም ሳልጨርስ አይ መከራይ አይድሌ እና ወደ ዩቲዩብ ልትሄዱ ነው? እሺ ይሁን ለወሬ ስንል እንሄዳለን። ተያዘኝ። ቆይ ሀሳቧን ቆይራ ወደ ኋላ ተመለሽ። ዩቲዩብ ላይ ልትሄጂ ነበር እኮ ጠጪ ጎበዝ። አሁን ወተት በበሶ ይዛ መጣለች። ወተቷን አሁን ብጥብጥ በሷን ጥጥት እያደረግን ሂጂ። ቆይ ደግሞ እዛ ደርሰን እንምጣ ጋይስ። ቆይ ደግሞ ቴቴ ጋር ደርሼ ልምጣ። 2 ቤት ግን መዞር ከባድ ነው። ቆይ እንዴት ቴቴ ጋር ደርሼ ልምጣ። ሀይ ጂጂዬ የኔ እናት አንቺ አጥሚትና በሱ ይዘሽ ስትመጪ እሱ ሴት እያማለለ ነው። ቆይ እንሂድ። ተኩሶ እንደዚህ መሆን የሚችል ሰውን እኮ ነው ያለሽ። እቴቴ ታውቅበታለች። ላጥ አድርጋውን ጌማውን ገብታ ከአንዲት አንድ ፍሬ ልጅ ቆንጅዬ ሴት ጋር ጸጉርሽን ነቅለሽ ብታኪው የራሴ ጸጉር ያምራል ይሄ ዊጋው ልቅ እያለች ነው። አጋችሁ ላይ ነው ያለው። አደራ ያ ብዙ ጸጉር ስላለሽ እንዳትመለሽ አደራ። ግንባር የለሽም ገብቶሻል። ግንባር ስለሌለሽ አንቺ ዊግ መጨማመሩ ብዙ አስፈላጊ ነው ብዬ አላስብም። መብትሽ ነው። ሲጣላት ደግሞ እኛ እኮ እናውቃለን። አይች ልጅ አሁን ግንባር የለኝም ብለሽ እሱን ተማምነሽ ቂጥ ለብሶ እንዳላደገ ሕፃን ልጅ ምንድን ነው ፓንት ለብሶ እንዳላደገ ሕፃን ልጅ መላጣ መስለሽ እንዳትወጪ። ይሄን ሰው እያምነሽ እኔንም አታሎኝ ነበር። ይሄን የመሰለ ጸጉር እያለሽ ዋሽተሻል ካልሽ ሪከርዱን አመጣለሁ። ይሄን የመሰለ ጸጉር አለሽ ብሎ ሞራል ሰጥቶኝ ስንጣላ ጠብቆ ግን አንቺ ዊጋም ጸጉር የሌለሽ መላጣ ያላለኝ ነገር የለም። አሁን ተስፋ ሰጥቶሽ ልክ እንደ ባዶ ሕፃን ልጅ ፓንት እንዳለበሰ ቂጥ ፉን እያልሽ ወጥተሽ ጉድ እንዳትሆኝ። ስትጣይ ደግሞ ዊግሽን ሰፍቶ አውልቆ ገልብጦ ያለብስሻል። እኔ እንደ አስተያየት ነው፣ እንደ እህትነት ነው የምመክርሽ። መብትሽ ነው። ሴቶች መቼ ስትመከሩ ከንተሸጠረ ትላላችሁ። በሉ እኔ እምላለሁ አንዳንዴ አልፎ ላለሁኝ። ግን ይሄ እውነተኛ እኛ ከደረሰብን ያለ አንጻር ነው። ልጅ ጋር እንሄዳለን። ምን አገባል? መሄጃ የላችሁ። እቃ እያጠብሽ አዳምጪ። ሌላ ምን ታደርጊያለሽ? እዚህ አንድ ነጭ እየጮኸብህ ካርቶን እየገፋ አዳምጠኝ። መሄጃ የለም። ትራክ እየነዳክ አዳምጠኝ። 8 ሰዓት ሙሉ ትራክ ላይ ብቻህን እየነዳክ ምንም ወሬ ሳሰማ የማዘር አለ ቡና ማጣጫ ላክ አለ በዚህ በኩል ያጎት ልጅ ጭንቅላትህን ከሚዞር እኔ ቤታን እያዳመጥክ 8 ሰዓት ሙሉ ድራይቭ አርግብኝ። መሄጃ የለንም። ከአንቺ በላይ ደነዝ ማን አለ? ነውጭ እስኪ እረፍት አድርጊ። እንዳንቺ ሰላም ነበርን። መጣችሁ ውጡ። ስለዛ ቁጭ ብላችሁ አዳምጡ። መሄጃ የለንም። እኔ ቢኖረኝ አሁን እነዚህ ሰዎች አዳምጥ ነበር። በዚህ በኩል ለሌሊት ቆይ ተመልሼ ግን ያችን እናት መሆን አልችልም። ልክ በቃ አይስወር የደኖችን ጠባቂና መርማሪ ያላየ ይመስል እስከነፊታችሁ ልክ ገንፎ ተሰርቶ ጥያቄ ኔ ጌታ ይጠየቀኝ። ቆይ ጂጂ ድስት ላይ ና ከኩሽና ስትወጣ እናዳምጣለን። ምን ቁም ነገር? የምን አባ ቁም ነገር ነው? ቲክታክ ላይ መተክ ሁለተኛው የሲኦል አፋፍ የሚባልበት አፕ ላይ መተክ ጥሩ ነገር ልማር ነው። እንደው ሼም የሚባል የላችሁ። ሲኦል ልንገባ ነበረ በሩ ላይ ግን አሰፍስፈን እየጠበቅን ነው እኮ። ቲክቶክ እኮ እንደዛ ነው እኮ ጋይዝ። ሲኦል ልንገባ ነው ጓደኛዬን እየጠበቅኩ በር ላይ ነኝ። አረ ማዘር ምን ነው ቀራሽ የሚባልበት ቦታ መተክ እውቀት የለሽም ደደብ። ቤተ ክርስቲያን መዝሙር መስጊድ እንደው ትንሽ አታፍሩም ወይ? ቲክቶክ ላይ ከመጣክ
መዝሙር የለ፣ መስጊድ የለ፣ ኑዛዜ የለ፣ ቅላጼ የለ። በአጠቃላይ ሰብሰብ አድርጌ ልንገርግ፣ እሳት የሌለበት ሲኦል ትነዳለህ፣ ግን አያቃጥልህም። እንደዚህ አይነት ውስጥ ነው ያለ ነው። ስለዛ ቲክቶክ ላይ መጠቅ እውቀት ያለው ሰው አትፈልግ። የለም ሁላችን ደንቆሮ ደነዝ መሀይም ነን። በአጠቃላይ የተሰበሰብነው እንደዛ ነን። ግንብ ራስ፣ ድንጋይ ራስ፣ ገንቦ፣ ጋንጩር፣ ማንጩር የተሰበሰበበት ነው። ጋንጩር ያሌለ ሰው የለም እዚህ የቲክቶክ ማህበረሰብ። እውቀት ከፈለክ የኔ ጌታ መጽሐፍ ገልታ አንብብ። እውቀት ከፈለክ በእግር ኳትነክ ወይ በመኪና ተሳፍረክ ትምህርት ቤት ሂድ። የእውቀት እንትን ያለ ሱስ እንዲያሳበደ ከሆነ የሃይማኖት ሰው ከሆንክ ሂጃብሽን ግጥም አድርገሽ መስጊድ፣ ነጠላሽን ግጥም አድርገሽ ቤተ ክርስቲያን። ምን አባሽ እዚህ እኔ እኮ የሚገርመኝ አትጾሚም እንዴ? በጾሙ እንትን ትበያለሽ የሚሉ ሰዎች ጾም ያለው እዚህ ቲክቶክ ላይ ነው። በመድኃኒዓለም እዚህ ቲክቶክ ላይ መጣችሁ እንዲያ አትበሉኝ። አመሰግናለሁ። አታስጮኝ። ቆይ አንዴ ደግሞ እንደው ጂጂ በመድኃኒዓለም ከሚዩት ውስጥ ሳወጣች ስለ ፈጣሪ ብለሽ ስለ ሽንት ቤት፣ ስለ መላስ፣ ስለ መሸካሸቅ እንዳታወሪ። ጨርሻለሁ። አሃር ካካ ፖፖ የለም። ማገዱ አይቀር አልበስል ብላችሁ ስለ ኩሽና ተሰድቡ። በጣም ብዙ ወይ ጂጂ ከኩሽና አትወጣም ዛሬ አላችሁ። ወላሙ የኦሮሞ ወላሞች ወይኔ ወላሙ ደግሞ ምንድን ነው? ኧረ ምን አረጓቸው? ምን አባህ ገባ? ዋታሪው ቶኪንግ የሚለኝ ምን አባህ ገባ? የሆነ ግን ባንዲራ ስላደረግ የምፈራ መሰለህ እንዴ? ከዘመዶቿ ጋር እየተጣላኝ ነው። አይ ጋይስ እኛ ያገባንም ከዘመዶቿ ጋር እየተጣላኝ ስለሆነ ጋይስ እኛ ያገባንም። እኛ በሰው አያገባን። የሆነ ግባላ ዘመዶቿ ጋር ነው የጣላች ያለችው። ነገ ይታረቃሉ። እኛ ጥግ ነው የምንቀራው። አያገባኝም ጋይስ አያገባኝም። ወደ እኛ ሲመጣ ወደ ቲክቶክ ማህበረሰብ እናወራለን። ሮሚማ ካለች ሰው እንሳደባለን። ጥሩ ቀጠሮ ተያይዘን ነበር ከጾም በኋላ ብለናል። ሮሚ ያለች እንዴ? ወይኔ ግን ሂዱ ሮሚን ጥሯት። በሉ ሂዱ ቤት። በዚህ ሄዳለሁ። ተውት በዚህ ሄዳለሁ። ሮማን መሄጃ የለን እንደው እኮ እግዚአብሔርን ቲክቶክ ሮማን ተሰማ ውይ የላሰች ነው አለ መግባት አግኝተሽ ነው ወይ? ሮሚ ጋር እንግባ። መሄጃ የለን። ቆይ እስኪ ትግሬ ዘረኛ ልክስክስ በዚህ እድሜሽ አታፍሪም እንዴ? ዘረኝነት እዚህ ስታወሪ ልብ ልስጣት። አግኝተሽ ነው ትግሬ? ኧረ አልሰጥም፣ ልብ አልሰጥም፣ አልሰጥም። ደግሞ የኛ አማራ ልጆች ገብዛ ላይ ሊበልኝ አልሰጥም። ረስቼው ልስማት ነበር። ትዝ ይለኛል ትግሬ ላይ አማራ ሲሰደብ ልብ ሰጠሽ ወይ? በነፍስ ደርሻለሁ ጋይስ፣ በነፍስ ደርሻለሁ። ድምጿን ሳልሰማ ልብ ሰጥቼ በሆነ ስክሪንሻት አድርገው ያው የኛ ልጆች መቼስ እኮ ፈጣን ናችሁ እኮ ፈጣን ወፍ እንደናንተ እኮ አይበርም እኮ። ከምን ይበራት እንደምትመጡ ላጥራጥራጥራው ትግሬ ብላኛን ስሰድበን ልብ ስሰጥ ነበር ብላችሁ ከሮማን በላይ እኔ ላይ ሳምንት ልትሄዱ። እንኳን ሰማሽ ሮምዬ፣ እንኳን ሰማሽ። በሚዩት አድርጌ ልስማት። ኢትዮጵያ እንኳን አይደለም ያለው ፈረንሳይ ነው ያለው። እንኳን ሰማሽ እናቴ። እንዴ ፈረንሳይ ሀገር ነው ያለው። ኤኒታይም ሀገር መቀየር አሁን መስጠት ትችላለህ። ፈረንሳይ ላይ ናት። የአማራ ልጆች ፈረንሳይ ላይ ናት። በነፃ ሙድ ነው። እኔ አሜሪካን በቀን $1000 በሰዓት ገዛ ድረስ የሚሳመውን ቆይ ሮሚዬ በዛ በላይ እስትረሳ አሜሪካ ቤተክርስቲያን ወታችሁ የወንድ ማዲያታም ላይ ናት ጋይስ። ማዲያታሞች አይቻችሁ አይደል እንዴ? ከቸርች ወታችሁ እንዳለ የተጠበሰ ፊት ነው ያላችሁ። በቃ እኔ ዘር ላይ አልሰጠውም። ምን አለ አሜሪካን ምን የምትተባረሩት? አሜሪካን ሊወዛት ነው። አሜሪካ ምን አለ አሜሪካን ዝንጅብላሞች ታማችሁ ሰው እንዳለ አብደናል እኮ ተያይዘን። ሮብዬ ማነው ደግሞ እንዲህ ብላችሁ አይደል የምተኙት? አንዳችሁ አላርም እየጠበቀ በተራ በፈረቃ የሚተኛበት ሀገር። እሱስ አልዋሸችም። ምን አለ አሜሪካ ጋይስ፣ ምንም አልዋሸችም። ይሄ እንኳን አልዋሸችም። አሜሪካ በትክክል ናት ጋይስ። ልተኛ ነበረ ግን 11 ሰዓት ላይ ስራ አለኝ። አበይ ሰው እያደነዘዘኝ እንደዚህ ሉና አሜሪካ ያሉ ሰዎች ናቸው እኮ ጋይስ፣ ስራ የሚሰሩ ሰዎች። ልተኛ ነበር እንቅልፌ መጥቷል፣ ግን 11 ሰዓት ላይ ስራ አለኝ። አንድ አይናቸውን ከፍተው ምሳቃ ይዘው ይኳትማሉ። ቆይ ኦፍ ላድርገው። እሱን አውቃለሁ። እሱን አልተሳሳተችም። 12 ሰዓት ላይ የሰው ጅብ ታያላችሁ እዚህኛ ጋር የሰው ጅብ። እኔ አገር ቤት ድሮ ኢትዮጵያ ውስጥ እናቶች አባቶች የሰው ጅብ ሲባል አላምንም ነበር። አሜሪካን ሀገር ምሳቃ ተሸክመው የሴቶችም የወንዶችም አንድ አይነት ነው ድምጻቸው። በኩለ ሌሊት ትልልቅ ምሳቃ ተሸክመው
አስቡት እንግዲህ ለ8 ሰዓት ሰርቶ ለመምጣት ማለት ነው። የ18 ሰዓት ምሳ ተሸክመው እንጀራ ደግሞ እንጀራ ወይ አረ ደግሞ ነገ እንዳትነሱብኝ። ምን አባታቸው ብትነሱማ ከታክታቸዋለሁ። አሜሪካ ያሉ ሰዎች ስራ ስትሄዱ እንጀራው፣ ፍርፍሩ፣ ዱለቱ አስቡት እንግዲህ ብሬክ ሩሙን እንዳለ እንጀራ በእንጀራ ጸምት ደግሞ እንደው በማንኪያስ ቢበሉትም በእጅ እዛው እኮ ነው። ለ8 ሰዓት ስራ ይሄም ያህል ባክ ተሸክመው ነው የሚሄዱት። ዳቦ ድፎ አይቀራቸው። እንደው በመድኃኒዓለም ሰው የሚጠይቁ ነው። የታመመ ሰው እስር ቤት ሰው የሚጠይቁ ነው የሚመስሉት አሜሪካ ያሉ ሰዎች፣ የምትሰሩ ሰዎች። ይሄ መስተካከል አለበት። 4 ነጥብ 4 ቀለል ያለ ምግቡ አይሮጥ አይሄድ እንዴ። ምን ነው ብዙ በላኸኝ አይል። እውነቴን እኮ ነው ማርያምን። ቀለል ለስለስ ያለ ቀለል ለ8 ሰዓት የሚሆን ምግብ ቁርስን ቤት ጥርቅም አድርገህ በልተህ ትሄዳለህ፣ ትሰራለህ። ብሬክ አለ። የዛን ሰዓት ስትወጣ ቀለል ያለ ነገር ትበላለህ። ቤት ስትመጣ ደግሞ እንጀራን ታግበሰብሳለህ። የት አባህ ይሮጥብሃል። ተቆጥቦ እንትን አይባልልህ። ደግሞ ለአሜሪካ ምግብ በቃ ነገ አትበሉም። እህል ሊጠፋ ነው አሜሪካ ውስጥ የተባለ ነው የሚመስለው። ደግሞ ይሄ ላንች ባጋቸው ምን ያህላል 2 ሰው ተሸክመው እንትናዬ ገብርኤልን በጣም ነው እኮ የሚያስቁኝ። ማምላክ ወይ ነገር ግን አለቀልኝ። እኔ ድሮ ስራ በምሰራ ሰዓት እንደዛ ነው ማያቸው የምሳቃው ማለት ነው። ቆያለች አንድ ራይድ የምትሰጣት ሴትዮ ምሳቃውን አብረው ተሸክመው መኪና ውስጥ ያስገባሉ። አብረው ተሸክመው ከዛ ብሬክ ሩሙ ና ውጣ ቱጣ እንጀራ ና ሽንኩርት ውጣ ቱጣ። የአሜሪካኖች ቋ እንዳይሸቅጥ ፒዛቸው ቀጠም ላጥ ወደ ስራ በቃ ጎታታ። ይሄ ትክክል ናት፣ መስተካከል አለበት። እንሄዳለን ወደ ሮማን ጋር። እኔ በሷ ህይወት ላዛ አልችልም። እኔ ጣራ ላይ አላኖራትም። ጣራ ላይ ደርሰናል። እኔ በሷ ሂጅ በ22 ዓመቴ ነው የወጣሁት ከሀገር ራሴን ችዬ ልኖር። ሮሚ በ22 ዓመት ነው የወጣችው። 21 ናት። ብቻሽን ትልቀቃት። ፈረንሳይ ትኬት ቆርጣ ትላካት ያለበት ሀገር ቦርሳ ውስጥ ኮንዶም ሰጥታ እንዳትረሳ እንዳታረግዝ ከምታረግዝ 30 እስኪሞላ ድረስ ማቸው እንዲ ሊያረጉ ነው እንደሚሄዱት ምናምን። እኔ እንኳን እስከ ኮንዶም አርጋ ጆይ ያለባት እንዴ የምን ድርቅና ነው? አልሰጥም ልጄን እኔ ፕሮቴክት አርጌ ሪሊ በግድ የለም። 21ኛው ሴንቸሪ ላይ ያለሽ ሮምዬ። ኧረ ኮንዶም ያሳፍራል። እሺ ብላ አንቺ ስልትችዋል ራሱ እኔ እኮ የሚገናኙት እኮ ጋይዝ መጀመሪያ ወይኛ የኛ ዘመን አቤት የኛ ዘመን የኛ ዘመን ይግደላችሁ ጋይስ። ያኔ እኮ እኔ ያኔ የድሮ ፍቅረኛዬን ስጠብስ በነበረበት ሰዓት አቤተኛ ጊዜ ይግደላችሁ። መጀመሪያ እንደ ኬሚስትሪ እና እንደ ፊዚክስ የተጠናና ነው 6 ዓመት ተጠናናን። እንደ ኬሚስትሪ ፊዚክስንም እንደዛ አላጠናሁትኝም። 6 ዓመት ተጠናናን። ቤተሰቦች 4 ዓመት አጠኑትኝ። ከዛ እንደዛ እያለን ነው በእኛ ዘመን እንደዛ ይሄድ ነው። አሁን ዘመኑ ሮምዬ ኮንዶም አንጠልጥለሽ ቦርሳሽ ውስጥ ልጅሽን ሸኝ። ኧረ ተይ ሮማን በእኛ ዘመን እንሂድ። ተይ በመድኃኒዓለም የእኛ ዘመን እንዲያልነበረን። ቤተሰቦቻችን እንኳን ኮንዶም አይደለም በላስቲክ እንኳን ልብሳችንን አሸክሞ እንኳ አያስወጡንም። ኧረ ተይ ሮምዬ ተይ እናቴ። እንዴት ሆኖ ነው? እኔ እኮ እዛ ድረስ እሱን አይታው እኮ የምትመጣ ይመሰለኝ። ታየውና አሌክስ አንተ ነህ ዴዚ አንቺ ነሽ በቲክቶክ የምንተዋወቀው። ወይኔ ደስ ሲል ቀፍቀፍ ይሉና ከዛ በኋላ በቃ ከዛ በቀጣይ ቀን ስትመጪ ደግሞ ድጋሚ እንተዋወቃለን ይባላል። ከዛ በቀጣይ ቀን ደግሞ ፈረንሳይ ትሄዳለች። ፈረንሳይ መሰለኛለሁ። ፈረንሳይ ባለፈው ተመቸውሽ አወቅሽኝ አው ተዋውቀናል። አሁንም በደንብ እንተዋወቅ ደስ ሲል አሁንም ይሸኛታል። በ3ኛው ትመጣለች። መሽኮርመም አለ። በ4ኛው እንዲህ እየተባለ ነው እንጂ የሚደረሰው በአንድ ቀን በአንድ ጀንበር በአንድ በኩል ለሊት ላስቲክ ተሸክመሽ ሂጂ ሮሚ። ይሄ አልቀበልም እኔ። በእኛ ዘመን ይቀር ፍቅር በእኛ ዘመን ቀጥል። ሳይት ሁሉ ሆሊዴይ ሚክስ ከሌላ እንትኖች ጋር ልንሄድ ነው። ኤክሳይትድ ናት። አሴድ ኦኬ ልብስ የምትፈልገው አይነት ልብስ ከጓደኞቿ እንዳታንስ ወጥቼ ገዝተን አብረን ፓክ አድርጌላት አባቷን
ሆሊዴይ ስለምትሄድ ገንዘብ ስጣት አልኩት። እኔ ደግሞ እንደዚህ ያህል ብር ይሰጣታሉ እያላልኩም 50 ብር ምናምን የሚሰጣት ነው የመሰለው። አንስቶ 300 አጣርጎ ሰጣት። ኧረ 300 የማይበቃም በዚህ ዘመን ከቤት ለብቻዋ ወጣ የምትሄድበት አንተ 300 ገብቷል። ሮሚ ሪስፖንሲቢሊቲ ሮሚዬ ባስ ያዘጋጅ 300 ምን አላት ሮሚዬ? በአሁን ዘመን እጅ ቀጭኗ ፓንት እንግዲህ አስቢው። ቆርቁራሽም አልመች ብላ 300 ገብታለች። ሮሚዬ 300 ምን ይሰራል? ቡታንታ ራሱ 300 ገብቷል። ይሄ የእናቶች ባለዚፑ መቀነት ባለወገቡ አይደለም። እጅ የምትቆረቁረው ስትራመጅ የምትቆረቁረው እንኳን 300 ገብታለች። ሮሚዬ 300 ምን ይሰራል? ንዘንድሮ ከዛ ምን ያደርጋሉ? የኔ ልጅ ብር ስለተሰጣት አባቴ እንዲህ አይነት ብር ሰጠኝ ብላ ለማታ ማክራለች ለጓደኞቹ። እሺ በዛ ብር ምን ብታደርግበት ነው? ጊዝ መጠጥ ይገዙና የተለያየ መጠጥ። እሺ ለወንዶቹ ሲጋራ የሚፈልጉት ሲጋራ ማን ነው ገዢው? የኔ ልጅ ማበሰጣት ብር አባቷ 300 ብር። በቃ እንደ ሚሊዮነር ምን ትፈልጋላችሁ? ገዝተው ሚሊዮነር በ300 ብር ሮሚዬ ሰጣቸው። ፓርቲው የተዘጋጀ እሺ ነገር ማን ሄድብኛለች? ፓርቲውን ማን ያዘጋጃል? እራሱ አቅውለ ዋው ሮሚዬ የመቼ ክፍለ ዘመን ነው የምናወራው? አይ ቲንክ ተሳሰቼ ነው ጋይስ። ልጅ ያለች ይመስሉኝ ጋይስ። ልጅ ያለች እኔ እኮ ለራስ እኔ እኮ 300 ዶላር ተሰጥቶ ፓርቲ ተዘጋጅቶ ሲጋራ መጠጥ ተገዝቶ እንዴት በቃ ወገን እንዴት በቃ ከብዬም እሺ እንሂድ እናዳምጥ። ሊበቃ ይችላል የሚያላቅ ቅልጥ ያለ ጭፈራ ነው። ያዘው ልቀቀው ነው በለው ነው ይጨፍራሉ። ከዛ አንዱ ልጅ 2 ሴቶች ይወዱታል። እሺ ልጁ አንደኛዋን ይመርጥና ይችኛዋን ይቺ ያልተፈለገችው ልጅ ተናዳ ትወጣና ለዋናዎቹ ደውለው የሙዚቃ ድምፅ ይሰማኛል፣ እንደዚሁ ጭፈራ አለ። እሺ ወንዶችም አይቻለው ሲያልፉ እነሱ እጅ ከፍንጅ ተያዙ። ምኖቹ እጅ ከፍንጅ ወንዶቹ እዛው ተያዙ። ማሬት ነው ያሉት። ታዲያ እኮ ጥሩ አይደለም። እንደዚህ ከተፈጠረ ጥሩ እኮ አይደለም ነው። ጠይቀው ማነው የሁሉ በጨፈረ? የእኔ ልጅና ጓደኛዋ። እሺ ገንዘብ ኬታ መጣሽ? አባቴ ሰጥቶኝ። 300 ዶላር ነው ያለችው። ፓውንድ ምንድን ነው ሲባል ሆሊዴይ ይሄዳለሁ አለች። እናትየው ገንዘብ ስጨርስ እኔ እኮ ተቃጥዬ። ኧረ ሮሚ ፈጠን አድርገሽ አውሪልን ሮሚዬ፣ ቶሎ አስቡት። ያብ ስራ አይደለም ጮክ ብላ ማታወራ ልጅ ናት። እንኳን ግድንግድ ፓርቲ ወንድ ሰብስባ ደገሰች የሚባል ሮሚ አፍኝ ወሬው እንዲያርቃው መጠጥ አለ፣ ሲጋራ አለ። ምን ሲባል ሊጭር ለእኔ አይነግሩኝ። ሆሊዴይ ነኝ ዘልዬ ሆሊዴውን ትቼው እንደመመጣ ስለሄዶ ቴንኪ ምን አለ ሮሚ ፈጠን በይ ብዬ ልጻፍላት ማለት ነው። ተጠራ ጌስዋት የ7 ሰዓት መንገድ ነው በድራይቭ። በማግስቱ ጠዋት ሲነጋ ናናው ሰዳር ተባለ። ሄድበት ቦታ አለ ሮሚ ያፍጥኝበት ሆሊዴይ 4 ቀን ሲቀር ሆሊዴዋን አቃርጠው ሁለቱም እኔ እነግራታለሁ ፈጠንታ ሌሎቹ ጨረሱ። አባትየው በቃ ዋንዴ ጋይስ ገዝተን ገብቼ ነገራት አይነታት ነገር አይቻል ወይ ያንቺ አሳድጌ እንዲህ ልትሆኚ ወይ እያለ አንድ ሙቪ ነው ዛሬ መሮ ነግረን ስመጣ አለ ወትሯ ጠላታችሁ የትርጉመንተነ ማሚዬ ናፍቀሽኝ የሄድኩት እኮ 15 ቀን አለ። ማሚዬ ተኝቼ ብሬክፋስት ይዛ ምነው ስላት እንዴ ማሚ ኮሊዴ መተሽ ናፍቀሽን ትሪትመንቷ የሆነ ነገር እንዳጠፋች እዚህ ጋር ደርሰን እንምጣ ሮሚዬ። በጣም ዛሬ ነው ወይ ጂጂ ጋር ምንም ወሬ የለም ዛሬ። ጋራንቲ ምን አባ ጋራንቲ ትሆናለህ? የምን አባ ነው ጋራንቲ የምትሆን? ቤተ መንግስት ልገባ ነው የምትሆነው? ከዘመዶቿ ጋር አሁንም እየተጣላኝ ነው ጋይስ። ካፍታ ቆይታ በኋላ ወደ እዛኛው ሰውዬ ነው በዚህ ነገር ነው ወንዶች ወደ ሌላ የሚሄዱ። ናይስ ሆነው ምን ሆነው ታማኝ ሆነው ሲሆኑ በአናቱ ስትዘቀዝቀው በቃኝ ጋይስ በቃኝ። አንድ ደህና ወሬ የሚያወራ የለም። ሮሚ ትሻለኛለች። ወንድሜ እኔን ምን ላርጋችሁ? ቀጥታ
የወሰደች መስሎኝ ኖ ምንድን ነው ስላት ቤታ በሏት ሮሚ ገዳችሁ ብር ስጣት ብለሽ ስትዩ 300 ሰጠኝ። ቶሎ አድርጊ በቶሎ አድርጊ። ከዛ ጓደኞቼ ሲጋራ ፈልጋለሁ ሲሉ ገዛው። ከዛ መጠጥ እንዲገዝቼ ትልይ ነው ይበቃል። አሁን ተውረ ክፉ እንዳታናግሯቸው ተው። ኦኬ ለትምህርት አፌክት ያደርገዋል። አሁን ከዚህ በኋላ ለምትማሪ አይ አፌክት አያደርገውም። ደግ አደረግሽ ስትለኝ ደግ አደረግሽ። እስኪ ቤታ በሏትና ኮመንቱን ሁሉን ትንበሉትኝ። ወደፊት ትምህርት ቤት አድርጊያለሁ ስትይ ምን አደረኩ ልትይ ነው? ደግ አደረግሽ። አሪፍ ነው ያልኩሽ። ታሰድቡኝ ቆርጣቸው የተነሳችሁ ደግ አደረግሽ ነው ያልኩት። ከዚህ ከመሰለ ያላችሁ ምጽፉት ምንድን ነው? አላስወራ የምትሉ ጤነኛ አይደላችሁም እንዴ? ደግ አደረግሽ ነው ያልኳት ልጅ እንዳታወራ እናርጋት። አበባ ልስጣት ወይ እንዳታወራ። ጠላ ቤት ሄጄ ብዙ ነገር አድርጎ ወይ እንዳታወራ ላርጋት ወይ። ስለዚህ ደግ አደረግሽ። እኔም እኮ ሃይስኩል ህይወቴ ላይ እስኪ ዲቦራን አይድሌ ጭራሽ ወሬ እንዳላወራ አረጋችሁ። ወጣሽ እንዴ ከላይ? ኧረ መች ወጣሁ። ልባልታ እያቀራረብኩ ነው መሄጃ አጥቼ ላሉ ዋልጣ ቤታ ግን ወይኔ ቤተሰቦቼ ግን እንጉድ እንኳን ያሉ ግን ስሚ። ኧረ ላይ ብለኔ ወሬ ሳምስ ስታመስ እንዴት ሆነ? ቆይ እሺ አንጠቀምበት የምንረዳዳ እባካችሁ። በከንቱ ወሬ ሰዓት አናባክን። አንተ ግሽጣ ራስ አንተ ቆይ አንዴ ማር ይሄን ግሽጣ ራስ ላይ ሊድበት አንተ ግሽጣ ራስ እና ታዲያ ምን አበህ ጽፈሃል? 3000 ሰዎች ጊዜዎቻችንን እንሰዋበት። ታነቃ ሄደ ከፈለግ ስትፈልግ ደግሞ ኩል ይሁን ስትፈልግ ሂድና የትልልቅ አሮጊቶች ቂጥዛ እሽኝ። እኔ ምን አቤታ ምን አገባኝ? ለምን አባት ሰዓታችን ስጽፍ ሰዓት አይባክንም ወይ? ስጽፍ ሰዓት አይባክንም ወይ? አንተ ጭራሮ። አመሰግናለሁ ዲቦዬ። እዚህ እኮ በእናትሽ እያወራው አንዱ መጥቶ ሰዓታችንን እሺ አናባክን። አዎ ላይ ብለኝ ሰዓታችንን አናባክን። ዘራፍ አካኪ ዘራፍ ሰርተን እንለወጥ ይላል። እግርህ ራሱ ይሄ ኮቴ እግር ማሰሻ እግር ቁጭ ብሎ እዚህ ጋር እንትን ይላል። እኔ እንኳ አሮጌት እኮ አደረጋችሁ ያለ እድሜ እኮ አስረጃችሁ እኮ ለፍላፊ ሆኜ ቀረው ወይ